ቤተክርስቲያን መጨነቅ ያለባት ሰዎች ቤተክርስቲያን መጥተው በምን አዳራሽ በምን ወንበር ይቀመጣሉ ሳይሆን በምን አይነት መልካም ልብና እግዚአብሔር በሚፈራ ህብረት ውስጥ በእግዚአብሔር ቤት የክርስቶስ ደቀ መዝሙር ሆነው ይኖራሉ የሚለው ሰጭ ነገር። ለምን? ምክንያቱም ኢየሱስ ክርስቶስ ለአዳራሽ አልሞተም፣ ለሳውል ሲስተም አልሞተም፣ ለጌጣጌጥ አልተዋረደም። መዋረዱ መሞቱም ለሰው ልጆች ሁሉ ነው። በእኔ ሳስበው ይህ ዘመን ቤተክርስቲያን አዳራሽ ከማሰቧ አዳራሽ ትላልቅ አዳራሽ ለመስራት ከማሰቧ በፊት ሰዎችን በእግዚአብሔር ቃል መስመር ማስያዝ አለባት ብዬ አምናለሁ። ውብ አዳራሾች ያልጠቀሟቸው የአውሮፓ ቤተክርስቲያኖች ከ2000 ዓመተ ምህረት ጀምሮ የተሰማውን ጉድ ልንገራችሁ። ክርስቲያን ኦን ፎል ኢን ዩሮፕ ይላል። በአውሮፓ ውስጥ የክርስቲያኖች ውድቀት የሚል ጽሑፍ ያነበው ከ2000 ዓመተ ምህረት ጀምሮ ጀርመን 1000 ቤተክርስቲያኖችን ዘግታለች። ዩኬ 3500 ቤተክርስቲያኖችን ዘግታለች። ፍራንስ 2000 ቤተክርስቲያኖችን ዘግታለች። ብዙ ቸርቾች በአውሮፓ ፈርሷል። ቤልጅየም ብራሰልስ ውስጥ፣ ኔዘርላንድ ውስጥ በብዙ ሺዎች የሚቆጠሩ ከ2000 ዓመተ ምህረት ጀምሮ ፈርሷል። ከዛስ እነዚህ ቤተክርስቲያኖች ለምን ተሸጡ? ለክለብ ስሙ ለክለብ፣ ለባል፣ ሬስቶራንት፣ ሆቴል፣ ቡክ ስቶር፣ የልጆች መጫወቻ፣ ላይብረሪ፣ ትናንሽ መጨሻ መጠጫ ቤቶች፣ እነዚህ ሁሉ እንደውም አንዳንዶቹ እንዲህ ይላቸዋል አርኪቴክቸራል ማስተርፒስ። እነዚህ ማለት በጣም ውብ የሆኑ አዳራሾች ናቸው። እነዚህ አዳራሾች ትናንትና ሰዎች አስራታቸውን ከፍለው መባ ከፍለው የሰሩት ሰዎች ሳይኖሩ አዳራሽ ውበቱ እንደጠበቀ ማንነቱ እንደጠበቀ እንዳማረ እንደጸዳ አዳራሽ ቀርቷል። አዳራሽ ውስጥ ያሉት ምዕመናን ግን የሉም፣ መሪውም የለም።